ሰላም ውድ ቤተሰቦቼ፣ የዛሬው የፊዚክስ ሳይንቲስት ስለሆነው አንስታይን ባጭሩ ነግራችኋለሁ። ተከታተሉ። ላይክ፣ ሰብስክራይብ አይረሳ። የሌላ ሰው ታሪክ እንዳቀርብላችሁ በኮሜንት አስተያየታችሁን ጻፉልኝ። አልበርት አንስታይን በ14 መጋቢት 1879 በቤልጅየም ተወለደ። ከዚያ በኋላ ቤተሰቡ ወደ ሚዩኒክ ተዛወረ። አባቱ የኤሌክትሪክ ንግድ ያደርግ ነበር፣ እናቱ ሙዚቃን ትወድ ነበር። አንስታይን በትንሽ ዕድሜ እጅግ ጸጥ ያለ ልጅ ነበር። መናገር እንኳን በዝግታ ጀመረ። አንድ ቀን አባቱ ካምፓስ አሳየው። ይህ ቀላል መሳሪያ አእምሮውን እጅግ አነቃቃ። ለምን ሁልጊዜ አንድ አቅጣጫ ይመለከታል ብሎ ይጠይቅ ነበር። እዚህ ነው የሳይንስ ፍላጎቱ የጀመረው። 2. ትምህርትና የችግር ጊዜዎች። አንስታይን በመጀመሪያ ትምህርት ቤት አልተስማማም። አስተማሪዎቹ እንዳይሳካም ተመልክተውት ነበር። ከዚያ በኋላ ወደ ስዊትዘርላንድ ሄዶ በኢቲኤች ዘርግ ተማረ። እዚያ በሂሳብና በፊዚክስ በጣም ተሻለ። ነገር ግን ከተመረቀ በኋላ ሥራ ማግኘት አልቻለም። በመጨረሻ በበርን ያለ ፓተንት ቢሮ ሥራ አገኘ። 3. የ1905 የአስደናቂ ዓመት። 1905 ዓመት በሕይወቱ ትልቅ መለወጥ ነበር። በዚያ ጊዜ 4 ታላቅ ሳይንሳዊ ጥናቶች አቀረበ። የብርሃን ኤፌክት፣ ፎቶ ኤሌክትሪክ ኤፌክት፣ የብራውኒያን ሞሽን፣ የስፔሻል ሬላቲቪቲ፣ የኤነርጂና መስተዋት ግንኙነት፣ የቀኝ አይበሉባ እጅ የተቀሰረ አመልካች ጣት ታዋቂው ፎርሙላው E እኩል ይሆናል መክ ዳግም ርቢ ኤነርጂ እኩል ይሆናል መስተዋት ሲባዛ ፍጥነት ዳግም ርቢ መዝጊያ ቅንፍ። ይህ ሐሳብ የፊዚክስን ዓለም ሙሉ በሙሉ ቀየረ። 4. ክብርና ሽልማቶች። 1921 የፊዚክስ ኖቤል ሽልማት አሸነፈ። ብዙ ዩኒቨርሲቲዎችም ክብር ሰጡት። 5. የፖለቲካና ሕይወት ለውጦች። 1930ኛዎቹ ዘመን በጀርመን የአዶልፍ ሂትለር መንግሥት ሲመጣ አንስታይን አገሩን ተወ። ወደ ዩናይትድ ስቴትስ ሄዶ በፕሪንስቶን ዩኒቨርሲቲ ሥራ ጀመረ። 6. መጨረሻ ዘመን። 1955 በፕሪንስቶን ሞተ። ነገር ግን ስሙና ሐሳቡ እስከ ዛሬ ድረስ አለ። 7. ከእሱ የምንማረው ችግር መጀመሪያ ሊሆን ይችላል እንጂ መጨረሻ አይደለም። ጥያቄ መጠየቅ የታላቅ ሰዎች ባህሪ ነው። ፍላጎት ከትምህርት ይበልጣል።